የማንነት ጥግ የየው ገዳማይ የኔ ቆንጆ እህት ምን ፈለክ ደግሞ? ጓደኞቼ ውጪ የጠበቁኝ ነው። ትንሽ ብር ካለሽ ያለ አንቺ ማን አለኝ? አንተ ልጅ ምን እየሆንክ ነው? እኔ ብር ከየት አመጣለሁ? በዛ ላይ ደግሞ ስራ የሚባል ነገር የለም። አቦ ቶሎ በያ። እንግዲህ እንጀራ ብር ነው፣ እራት ሊቀርብህ ነው። ለእሱ አታስቢ ነው ያለውልሽ። ይሄ ምንድነው? 200 ብር እና ሂሳቡ ሰጂ። አንተ ያማል እንዴ? ይሄንን ውርድ ነው እጭ። በቃ መልስ የለኝም። ነገ መተህ ትጠጣበታለህ። ወንድምሽ ነው ግን ችግር የለውም። እሺ ማነች እሱ? እህቴ ነች። እንዴ እህት እንደዚህ አይነት ስራ ነው የምትሰራው? አዎ እዚህ ነው የምትሰራው። እማታፍርም እንዴ? እንደዚህ አይነት ስራ ነው የምትሰራው ብለህ ስታወራ ለምዶ ማፍረው? አንተን በሆን በጣም ነበር ማፍረው። ቢገባሽ ኖሮ ማለት ነው እሷ በምትሰጠው ብር ነው ሁሌ አንቺን ምጋብዝ። እንዴ ከዚህ ከመጣ ብርስ ቢቀርብኝ ነው የሚሻለው። ትሰሚያለሽ? እህቴን አንድ ነገር መናገር አትችይም። እጂ ከዚህ እጂ እዛ እንዴ ከኔ እሷን አስፈልግ እጂ ጀረዛ አንተን ያለ ይለታ ምን ቀረፍከ? ይቅርታ እሺ። በምድር በሰማይ ቢሆን ብሩ አያስፈልገኝም። እንዴ ምን ነው? እወድሻለሁ። እሺ የኔ ቆንጆ እህት ምን ላግዝሽ? ምንም በል እስቲ ቁጭ በል። ድምቀቴ እህቴ